የእናንተ ላይፍ የሚፈልገው ሜቢ ሰዎች ሲያዋችሁ ለ20 ለ30 ለ40 ዓመታት ምረበዳ ውስጥ ልትሆኑ ይችላልላችሁ በ24 ሰዓት ውስጥ ይሄ ምረበዳ በውሃ እንዲሞላ ጸልያለሁ አሜን 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 አመቱን ሙሉ የሚያቋችሁ ሰዎች አሜን ምረበዳ ውስጥ እንዳላችሁ ሊያውቁ ይችላሉ ዛሬ በእናንተ ህይወት ላይ ተነብያለሁ በውሃ እንዲሞላ አዛለሁ በውሃ አሜን 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 ፕሮፌሰር በውሃ እንዲሞላ አዛለሁ አሜን አስቡት ነገስታቱም ህዝቡም በረሃ እንደሆነ ነው የሚያውቁት ነብዩ መጣ ችግር የለውም ሙሉ ከተማውን ሙሉ በረሃውን በምን ሞላዋለሁ በውሃ ሰውየው በውሃ ሞላው በ24 ሰዓት ውስጥ ዛሬ እንደዚህ አይነት ቅባት የሚያርፍባቸው ሰዎች ናቸው አሜን ሰፈሩን በውሃ የሚሞሉ አሜን ቤተሰቡን በውሃ በባለጠግነት የሚሞሉ አሜን በ24 ሰዓት ውስጥ በ24 ሰዓት አሜን ማይ ፋዘር አይረስብ በብዙ ምረበዳ ውስጥ እያለፋችሁ ሊሆን ይችላል ቤተሰባችሁ በብዙ አመታት በድህነት በማጣት በምረበዳ ሊታወቅ ይችላል በዛሬና በሰኞ መካከል ውሃ እንዲመጣ አዛለሁ 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 ወሰርኩ አሜን አሜን ውሃ እንዲመጣ አዛለሁ አሜን ውሃ እንዲመጣ አዛለሁ አሜን ውሃ እንዲመጣ አዛለሁ አሜን በረም ስሙኝ ችግሩ ምን እንደሆነ ልንገራችሁ ችግሩ ውሃ መጣ ከብቶቹ ይጠጣሉ አያልቅም ነገስታቱ ይጠጣሉ አሁንም ድረስ ውሃው አለ ያ ሁሉ የተጠማ ጠጥቷል ምረበዳው ግን ስቲል ነው ድረስ ውሃ አለው ኦቨርፍሎ የሆነ በረከት ተጠቅማችሁት የማያልቅ ውሃ አሜን ተጠቅማችሁት የማያልቅ ፋይናንስ አሜን ጠጥታችሁት የማያልቅ ዝናብ በህይወታችሁ ላይ ጠራለሁ በህይወታችሁ ላይ ጠራለሁ በህይወታችሁ ላይ አሜን አሜን በህይወታችሁ ላይ ጠራለሁ አሜን ወሰርኩ አሜን አስቡት ለቀናት በረሃ ስለሆነ ውሃ አልቆባቸው እዛ ቁጭ ብሏል አንድ ነብይ መጣ ያንን በረሃ ቀየረው ዛሬ ወደ ቤት ስትሄዱ የእናንተን ብቻ አይደለም አሜን ቤተሰብ ውስጥ ያለ የበረሃና የምረበዳ ታሪክ አሜን እናንተ ትቀይሩታላችሁ አሜን እናንተ ትቀይሩታላችሁ አሜን እናንተ ትቀይሩታላችሁ 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 አሜን ትቀይሩታላችሁ ትቀይሩታላችሁ ቃሉ ምን እንደሚል ታውቃላችሁ በነገታውም ይላል ልክ ሰዎቹ ከእንቅልፍ ሲነቁ ሰፈሩ በሙሉ ውሃ በውሃ ሆኗል ልክ ሰፈሩ ሲነቃ በረሃው ምን ሆኗል ውሃ በውሃ ሆኗል ቀጣይ እናንተ ቤት ሲመጡ ቤታችሁ ውሃ በውሃ ሆኗል ቀጣይ ቤተሰቦቻችሁ ሲያው ምረበዳው ተቀይሯል ውሃ በውሃ ሆኗል ውሃ በውሃ ሆኗል ለዛ ነው እያንዳንዱ ቤተሰብ ውስጥ አንድ ቢያንስ አንድ ሬን ሜከርስ ያስፈልጋል ዝናብ የሚያመጣ አንድ ሰው ያስፈልጋል እያንዳንዱ ቤተሰብ ውስጥ ያ ሰው እናንተ እንድትሆኑ ጸልያለሁ አሜን ቁጭ በሉ ሬን ሜከርስ መሆን ከፈለጋችሁ ወደ ትምህርት መለሳለሁ ሬን ሜከርስ መሆን ከፈለጋችሁ አንድ ቁልፍ ነገር ልንገራችሁ ላስት ታይም 1 2 3 4 ብያወሯችሁ ነገሮች አሉ አንድ ቢግ ትልቅ ቁልፍ ልንገራችሁ